የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል አድማጮቻችን በሰዓታችን ዛሬም እንደወትሮ እናንተ ልታዳምጧቸው ይገባሉ ያልናቸውን የጂኦፖለቲካል ትንታኔዎችን ይዘን መጥተናል። በዚህ ልዩ ጂኦፖለቲካል ትንታኔያችን የምንመለከተው በዓለም አቀፍ ደረጃ ዓለምን እያናወጠ የሚገኘው የመካከለኛው ምስራቅ ጦርነቱ ሲጀመር በእስራኤልና በኢራን መካከል ነበር። አሁን ግን በዓለም አቀፍ ዲፕሎማሲ ሳይቀር ድርድሩም ጦርነቱም በአሜሪካና በእስራኤል መካከል ሆኗል። በኢስላማባድ ፓኪስታን የሚደረገው ድርድርም ይህ ነው። ለምን ለሚለው ምላሽ ዛሬ በዝርዝር እንመለከተዋለን። ከኢስላማባድ የፓኪስታን ድርድር እስራኤል ለምን ወጣች? ምን ትላላችሁ? እኛ ግን መልሳለን። ይህ በእንዲህ እንዳለ በኢስላማባድ ፓኪስታን ድርድር እየተደረገ ለ2 ሳምንት ተኩስ አቁም ስምምነት ተደርጎ የሆርሙዝ ሸርጥም ተከፍቶ፣ ነገር ግን በመካከለኛው ምስራቅ አዲስ የኃይል አሰላለፍ ብቅ ብሏል። የዚህ ኃይል አሰላለፍ መሪዎች ደግሞ አረብ ኤምሬትና ኩዌት ናቸው። ኢራን ከአረብ ኤምሬት ጋር በቀጥታ ጦርነት ጀምራለች። ይህ በእንዲህ እንዳለ እስራኤል በሊባኖስ ላይ በከፈተችው ዘመቻ ምክንያት ድርድሩ ችግር ላይ ወድቋል። ነገ ቅዳሜ በኢስላማባድ ፓኪስታን የሚደረገው ድርድር ማነቆዎች ምንድናቸው? እስራኤል በዚህ ድርድር ለምን አልተሳተፈችም? በመካከለኛው ምስራቅ ብቅ ያለው አዲስ የጂኦፖለቲካል አሰራረፍ የገልፍ ሀገራት ላይ ምን ተጽዕኖ ያመጣል? ይህ በምስራቅ አፍሪካ ላይስ ምን ተጽዕኖ ይኖረዋል? የቀንዱን ፖለቲካ እያይዘን እንመለከተዋለን። የተወደዳችሁ አድማጭ ተመልካቾቻችን ይህንን ልዩ ጂኦፖለቲካል ትንታኔ እንድታዳምጡ ጋበዝናችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ጦርነቱ ሲጀመር በኢራንና በእስራኤል መካከል ነበር። ተንኳሿ እስራኤል። አሁን ግን በዓለም አቀፍ ዲፕሎማሲ ሳይቀር ጦርነቱ የአሜሪካና የእስራኤል ብቻ ሆኗል። በዚህ በኢስላማባድ ፓኪስታን በሚደረገው ድርድር እስራኤል ከቶ ስሟም አይጠራም። ይህ በእንዲህ እንዳለም በትናንትናው ድርድር ጦርነቱን ለማቆም ተኩስ እንዳይኖር ለማድረግና ሆርሙዝን ለጊዜያዊ ለመክፈት በሁለቱ ሀገራት መካከል በኢስላማባድ በኩል ስምምነት ተደረሰ ተባለ። ለ2 ሳምንት የተኩስ አቁም ስምምነት፣ ሆርሙዝም ለሰዓታት ተከፈተ። ይህን ግን እስራኤል አበላሸችው። በሊባኖስ ላይ በወሰደችው ጥቃትም ኢራን እንደገና ስምምነቱን አፈረሰችም፣ ሆርሙዝንም ዘጋችው። አሁንም ኢስላማባድ ተስፋ አልቆረጠችም። ድርድሩን ነገ ቅዳሜ በፓኪስታን ኢስላማባድ ለማድረግ ስምምነት ተደርሷል። ከዚህ ስምምነት ጂኦፖለቲካ አሰላለፍ ትኩረት የምንመለከተው አባይት ጉዳይ ለምን እስራኤል በዚህ ድርድር አልተካተተችም የሚለውን ምላሽ ይዘናል። ከዚህ ባሻገርም ኢራን በባሕረ ሰላጤው አገር እያደረገችው ያለው ትንኮሳ እኒህ ሀገራት መሯቸዋል። ኤምሬት የአሳፋ መልስም ሰጥታለች። ኩዌትም አምርራ ብቅ ብላለች። ጂኦፖለቲካል አሰላለፉ ወዴት እየሄደ ነው? ዛሬ በልዩ ትንታኔ የምንመለከተው ነው። አብራችሁን ቆዩም። የፓኪስታን እንደ አደገኛ ድልድይ መመረጥ። ለመሆኑ በኢራንና በአሜሪካ መካከል ያለው ድርድር ለምን በፓኪስታን ኢስላማባድ ለመደረግ ተፈለገ? ሁለት ምክንያቶች አሉ። አንደኛው ስትራቴጂካዊ ቦታ መሆኗ፣ ሁለተኛ ደግሞ ገለልተኛ መሆኗ ነው። ፓኪስታን ከኢራን ጋር ረጅም ድንበር ያላት፣ ከአሜሪካ ጋር ደግሞ የቆየ ወታደራዊ ግንኙነት ያላት ሀገር ናት። እንደ ኳታር ወይም ኦማን ሁሉ ፓኪስታን በሁለቱ ተቀናቃይ መካከል የዲፕሎማሲ መልእክት ልውውጥ ለማድረግ አመች መድረኩና ብቅ ብላለች። ሌላው እንግዲህ በዚህ ስምምነት ወይም ድርድር የአሜሪካ ወይም የትራምፕ አስተዳደር አቋም ምንድን ነው ብለን እንመልከት። ምክትል ፕሬዚዳንት ጄዲ ቫንስ በውይይቱ ላይ መገኘታቸው ጉዳዩ የዋይት ሃውስ ከፍተኛ ትኩረት የሰጠው መሆኑን ያሳያል። ትራምፕ ትክክለኛ ስምምነት ወይም ሪል ዲል የሚሉትን የኒውክሌር ፕሮግራም ሙሉ በሙሉ መክታት ብቻም ሳይሆን የኢራንን የባላስቲክ ሚሳይል ልማትና ክልላዊ ተኪ ኃይሎችን ድጋፍ ማቆም ይጨምራል። ከዛ ባሻገር የማስፈራራት ስልትም ይዛ ብቅ ብላለች አሜሪካ። ከፍተኛ ጥቃት የሚለው ማስጠንቀቂያ ድርድሩ በዲፕሎማሲ ካልተሳካ ወታደራዊ እርምጃ አማራጭ መሆኑን በማሳየት ኢራንን ወደ ጠረጴዛ ለማምጣት የሚደረግ የጫና ስልትን ይዛ ብቅ ብላለች። ይህ ሁለቱ የአሜሪካ አቋም ነው።
በኢራን በኩል ያለው አቋምስ ምን ይመስላል ብለን እንመልከት። እንግዲህ ኢራን ይዛ የቀረበችው አቋም ኢኮኖሚያዊ ማዕቀብና ወታደራዊ ስጋት ነው። የሆርሙዝ ሰርጥ እንደ መደራደሪያ ይዛ ብቅ ያለችው ኢራን ይህንን የነዳጅ መስመር የመዝጋት አቋምን እንደ ዛቻ በመጠቀም የአሜሪካ ወታደሮች ከቀጠናው እንዲወጡ ትፈልጋለች። በሌላ በኩል የሊባኖስና የእስራኤል ጉዳይ አንዱ የመደራደሪያ አቋም ነው። ኢራን የሂዝቡላህ ደጋፊ እንደመሆኗ እስራኤል በሊባኖስ ላይ የምታደርገው ጥቃት ማስቆም የስትራቴጂክ አጋሮቿ ህልውና ለመጠበቅ የምትጠቀምበት ቅድመ ሁኔታ ነው። ዋና ዋና ነጥቦችን እናንሳ። የጂኦፖለቲካ እንድምታው ምንድን ነው? ከዚህ ድርድር የምንመለከተው የሚለው እናስቀድም። አንደኛው የነዳጅ ገበያን መረጋጋት ያመጣል። የተኩስ አቁም ለ2 ሳምንታት መራዘሙና የንግግሮች መጀመር በዓለም አቀፍ ደረጃ የነዳጅ ዋጋ ላይ መረጋጋትን ሊፈጥር ይችላል ተብሎ ይታሰባል። ሌላው የክልላዊ ኃይሎች ሚዛን ነው። ድርድሩ ስኬታማ ከሆነ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸውን የደህንነት ስምምነት ዳግም ሊፈትሹ ይችላሉ ተብሎ ይታሰባል። ከዚህም የሩሲያና የቻይና ሚናስ ቀጣይ ምን ሊሆን ይችላል የሚለውንም በትንታኔ ማየት ተገቢ ነው። አሜሪካ ከኢራን ጋር ስምምነት ላይ ከደረሰች የኢራን ከሩሲያ በተለይ በዩክሬን ጦርነትና ከቻይና ጋር ያላትን ጥብቅ ግንኙነት ሊላላ ይችላል የሚልም ስጋት ወይም ተስፋ አለ። ይህ ድርድር በመካከለኛው ምስራቅ ለዘመናት የዘለቀውን የጠላትነት መንፈስ የሚቀይር አዲስ ምዕራፍ ሊሆን ይችላል፣ ወይም ደግሞ እንደ ቀደሙት ሙከራዎች በሁለቱ ወገኖች ከፍተኛ አለመተማመን ምክንያት ሊፈርስ ይችላል። ቁልፉ ነጥብ ትራምፕ የሚፈልጉት ትክክለኛ ስምምነትና ኢራን የምትፈልገው የሉዓላዊነትና የደህንነት ዋስትና የት ላይ ይገናኛሉ የሚለው ነው። አድማጮቻችን እናንተ ምን ትላላችሁ? የኢስላማባድ ስምምነት ተስፋ ይኖረዋል ወይስ ይፈርሳል ብላችሁ ታስባላችሁ? በአመክንዮ ኮመንት ላይ ያስቀምጡልን፣ ለአድማጮች እናደርሰዋለን። ሐሳባችን ስንጀምር ጦርነቱ የጀመረው በእስራኤልና በኢራን መካከል ነበር። አሁን ግን በዓለም አቀፍ ዲፕሎማሲ ሳይቀር ጦርነቱ የአሜሪካና የኢራን ሆኗል። በኢስላማባድ ፓኪስታን እየተደረገ ባለው ድርድር እስራኤል ለምን አልተካተተችም? ይህንን እንመልከተው። እስራኤል በዚህ የፓኪስታን ድርድር ላይ በቀጥታ ተሳታፊ ያልሆነችበት ዋና ዋና ምክንያቶች ከዲፕሎማሲ አካሄድና ስትራቴጂካዊ ፍላጎት ጋር የተያያዙ ናቸው ብለን እናምናለን። ዋና ዋናዎቹን ከኢትዮ ጂኦፖለቲካል ኒውስ ብቻ ነው። አንደኛው የዲፕሎማሲያዊ ዕውቅና ለመኖር ነው። በኢራንና በእስራኤል መካከል ምንም አይነት ይፋዊ ዲፕሎማሲ ግንኙነት የለም። ኢራን እስራኤልን እንደ ሀገር የማታውቅ ከመሆኗም በላይ የጽዮናዊ አገዛዝ በሚል ስያሜ ነው የምጠራት። ስለዚህ በሁለቱ ሀገራት መካከል ቀጥተኛ ድርድር ማድረግ ለሁለቱ ወገኖች በተለይም ለኢራን የውስጥ ፖለቲካና ለደጋፊዎቿ እንደ ሂዝቡላህና ሐማስ ላሉ ትልቅ የፖለቲካ ኪሳራ ተደርጎ ስለሚወሰድ ነው ብለን እናምናለን። ሁለተኛ የአሜሪካ ተኪ ወይም ተደራዳሪ ፕሮክሲ ሪፕሬዘንቴሽን አለ ብለንም በዚህ ትንታኔ እንመልከት። እስራኤል በዚህ ድርድር ላይ በአካል ባትገኝም ፍላጎቶቿ ግን በአሜሪካ በኩል ከፍተኛ ሁኔታ ይንጸባረቃሉ ብለን እናምናለን። አንደኛ የጸጥታ ዋስትና ነው። ሁለተኛ ደግሞ የመረጃ ልውውጥም ይኖራል። የጸጥታ ዋስትናውን ስንመለከት አሜሪካ ከኢራን ጋር የምታደርገው ማንኛውም ስምምነት የእስራኤልን ደህንነት ግምት ውስጥ ያስገባ እንዲሆን እስራኤል ከጀርባ ከፍተኛ ጫና ታደርጋለች። ሁለተኛው በጄኔቫ ቫንስና በኢራን ልዑካን መካከል የሚደረገው ውይይት ዝርዝር መረጃ በእውነተኛ ጊዜ ወይም ሪል ታይም ለቴል አቪቭ እንደሚደርስ ይታመናል። በሶስተኛ ደረጃ እስራኤል ያልተገኘችበት ምክንያት ድርድሩ የታላላቅ ኃይሎች ፍልሚያ በመሆኑ ነው። ይህ ድርድር በዋናነት በሁለቱ የዓለምና ቀጠናዊ ግዙፍ ኃይሎች አሜሪካና ኢራን መካከል ያለውን የቆየ ጠብ ለማርገብ ያለመ ነው። ትራምፕ የሚፈልጉት ቢግ ዲል በዋናነት ከኒውክሌርና ከቀጠናዊ የበላይነት ጋር የተያያዘ በመሆኑ፣ ሁለተኛ እስራኤል በቀጥታ ብትሳተፍ ድርድሩ ወደ እስራኤል ፍልስጤም ወይም ደግሞ እስራኤል ሊባኖስ ግጭት ብቻ ሊጠብ ስለሚችል አሜሪካ ጉዳዩን በሰፊው የጂኦፖለቲካ አውድ ለማየት ትመርጣለች። ለዚህም ነው እስራኤልን ከድርድሩ የገፋቻት። በአራተኛ ደረጃ የእስራኤል የነጻ እርምጃ ስትራቴጂ ነው። እስራኤል በድርድር ጠረጴዛ ላይ አለመቀመጧ አንድ ትልቅ ጥቅም ይሰጣታል። ይህም ያልተገደበ የመንቀሳቀስ መብት ነው። ስምምነቱ ለእስራኤል ደህንነት አስጊ ነው ብላ ካመነች በድርድሩ ስላልታሰረች በራሴ መንገድ እርምጃ ወስዳሉ በማለት እድል ይኖራታል። ለዚህ ነው ቤንጃሚን ኔታንያሁ በተደጋጋሚ ማንኛውም ስምምነት እስራኤልን አያስገድድም የሚል አቋም የሚይዙት። አምስተኛ ደረጃ ላይ ይህ ስምምነት የሚካሄደው በኢስላማባድ ፓኪስታን ነው።
የፓኪስታን ሚናም እስራኤልን እንዳትሳተፍ ያደርጋታል። ድርድሩ የሚካሄድበት ፓኪስታን ከእስራኤል ጋር ዲፕሎማሲያዊ ግንኙነታቸው የላላ ነው። ፓኪስታን የኢራን ልዑክን ማስተናገድ ብትችልም የእስራኤልን ባለሥልጣናት በግዛቷ ማስተናገድ ለውስጥ ደህንነቷና ለሕዝባዊ ተቃውሞ አስቸጋሪ ይሆናል ተብሎ ይታሰባል። ባጭሩ እስራኤል በክፍሉ ውስጥ የለችም እንጂ በመንፈስ አለች ማለት ይቻላል። የአሜሪካ ተደራዳሪ በእያንዳንዱ ነጥብ ላይ ይህ እስራኤልን እንዴት ይነካል የሚለውን ሳያሰሉ ወደ ስምምነት አይወጡም። የተወደዳቸው አድማጭ ተመልካቾቻችን፣ ሌላው በትኩረት የምንመለከተው ጉዳይ በፓኪስታን ኢስላማባድ ድርድር ለመደረግ ጫፍ ላይ ባለበት ሰዓት በመካከለኛው ምስራቅ አዲስ የኃይል አሰላለፍ ብቅ ብሏል። በተለይ ከ3 ቀን በፊት አንድ ትንታኔ አስደምጠናችሁ ነበር። ሳውዲ አረቢያ ወደ ኢራን መጠጋቷ አሜሪካን አስቀይሟል። በተለይ እንግዲህ ሳውዲ አረቢያ በኢራን ላይ የሚደረገውን ወታደራዊ ጥቃት የምትደግፍ ሀገር እንደሆነች ታወቃለች። የኃይል የበላይነትን ከኢራን ለመውሰድ የምትፈልገው ሳውዲ አረቢያ በመጀመሪያ አካባቢ በተለይ በኢራን የሚደረገው ማንኛውም ወታደራዊ ጥቃት እንዳይቆም አሜሪካን ስትማጸን እንደነበር ይታወሳል። ነገር ግን አጣፋውና ዳፋው የተረፋት ለሳውዲ አረቢያ ነው። ይህን ምክንያት ተደርጎ እንግዲህ ሳውዲ አረቢያ ከኢራን ጋራ ድርድር አድርጋለች። በሳውዲ አረቢያ አየር ምንም አይነት የአሜሪካም ሆነ የኢራን ወታደራዊ ኦፕሬሽን አይካሄድም ስትል መከልከሏና የኢራንን መንግስት ይቅርታ መጠየቋ አሁን ከጥቃት ነጻ ሁናለች። ይህ በእንዲህ እንዳለ ሁለት ሀገራት ግን በቀጥታ ከኢራን ጋር ጦርነት ጀምረዋል። አንደኛዋ የተባበሩት አረብ ኤምሬት ናት። በትናንትናው ዕለት ለሁለት ሳምንት የተራዘመው ስምምነትና ሆርሙዝ ቢከፈትም በተባበሩት አረብ ኤምሬትና በኢራን መካከል አዲሱ ውጥረት ተከፈተ። ኤምሬትን በቀጥታ ወደ ኢራን ጥቃት መፈጸሟ በርካቶችን አነጋገረ። አዲስ የጂኦፖለቲካ አሰላለፍ ይዟ ብቅ አለችም። ኤምሬትስ የሳውዲን ክፍተት በመጠቀም ነው ራሷን እንደ ቀጠናዊ ዋነኛ ወታደራዊና ፖለቲካ ኃይል አድርጋ እየመጣች ያለችው የሚለውም ፖለቲካ ተንታኞች ተበራክተዋል። ኤምሬትስ በጦርነቱ መሳተፏ ዋነኛ ግቧ ዓለም አቀፍ የባህር ላይ ንግድ መስመርና ስትራቴጂካዊ የውሃ አካላት በተለይም ሆርሙዝን፣ ባብል ኤልመንድብና ቀይ ባህርን በበላይነት ለመቆጣጠር የሚያስችላትን አቅም ማረጋገጥ ስለምትፈልግ ነው ተብሏል። በሌላ በኩል ደግሞ ኩዌት በቁጣ ብቅ ብላለች። ኩዌት እንግዲህ በቀጠናው ውስጥ እንደ ገለልተኛ አስታራቂ ወይም ሚዲያተር የምትታወቅ ሀገር ናት። ነገር ግን በአሜሪካና በኢራን በተደረገው ጦርነት በርካታ ጊዜ በኢራን ጥቃት ደርሶባታል። የኤሚሬትስ ኃይል እርምጃና የሳውዲ ዳርዳር ማለቱ ኩዌትን በእጅጉ ያስቆጣት ይመስላል። የኩዌት ቁጣ የመነጨው አዲሱ የኤሚሬትስ አካሄድ የገልፍ ሀገራትን አንድነት ሊያፈርስ እንደሆነ ኩዌት ላሉ አነስተኛ ሀገራት የጸጥታ ስጋት ሊፈጥር ይችላል ከሚል ፍርሃት ነው። የገልፍ ሀገራት ትብብር አሁን በታሪኩ ከፍተኛ የመከፋፈል አደጋ ይገጥመዋል ተብሎ ይጠበቃል። ለዚህም ዋነኛ ምክንያት ሳውዲ አረቢያ ነች። እንግዲህ አዲሱ ዓለም አቀፍ ኃይል አሰላለፍ ስንመለከት ይህ የውስጥ መከፋፈል ውጫዊ የኃይል አሰላለፎችን በከፍተኛ ሁኔታ ይቀይራል ተብሎ ይጠበቃል። አንደኛው ለኢራን የተከፈተ በር ነው። የገልፍ ሀገራት የእርስ በርስ መፋጠጣቸውና የሳውዲ ከግጭት መውጣት ለኢራን ትልቅ ስትራቴጂካዊ ድል ነው። ኢራንን ይህን ክፍተት በመጠቀም የኤምሬትን ተጽዕኖ ለመቀልበስ የራሷን አዲስ ጥምረት ልትፈጥርም ትችላለች። በሌላ በኩል የሀያላኑ ሀገራት ፍክክር በተለይ አሜሪካ በትራምፕ አስተዳደር ቻይናና ሩሲያ ከተባበሩት የገልፍ ሀገራት ጋር ከመደራደር ይልቅ ከእያንዳንዱ ሀገር ጋር የተናጠል ስምምነት ለማድረግ ይገደዳሉ። በአጠቃላይ ይህ ሁኔታ ከባህላዊ አረብ እና ኢራን ፍልሚያ ወጥቶ ፍክክር ወደ አረብ የውስጥ የበላይነት ሽኩቻ መሸጋገሩ የማይቀር ጉዳይ ነው። ይህ የኤምሬትስ እየሰፋ የመጣው የባህር ላይ መስመሮች ቁጥጥርና የቀጠናው ኃይል ፍላጎት ከቀይ ባህር ተሻግሮ በአፍሪካ ቀንድ በተለይም በኢትዮጵያ፣ ሶማሊያና ሱዳን የጂኦፖለቲካ ተለዋጭነት ላይ ምን አይነት ቀጥተኛ ተጽዕኖ ያመጣል ብላችሁ ታስባላችሁ? የተባበሩት አረብ ኤምሬት በባህር መስመሮች ላይ ያላት ስትራቴጂካዊ ፍላጎትና የሳውዲ ከጨዋታ መውጣት በአፍሪካ ቀንድ ላይ የሚኖረው ተጽዕኖ እጅግ ጥልቅና ውስብስብ ነው። እንደኔ ምልከታ ይህ አሰላለፍ በአካባቢያችን ላይ የሚከተሉትን 3 ትልልቅ ለውጦችን ይዞ ይመጣል ብዬ አስባለሁ። አንደኛ፣ የቀይ ባህር ሁለንተናዊ ቁጥጥር ነው። ኤምሬት በመካከለኛው ምስራቅ ያላትን ወታደራዊ ተሳትፎ ስታጠናክር አይኗ በቀጥታ የሚያርፈው በቀይ ባህር ማዶ ባሉት ስትራቴጂካዊ ወደቦች ላይ ነው።
ይህም ከኤደን ባህረ ሰላጤ የየመን ተነስተው እስከ ባቡል ኤል መንደብና የሱዳን የባህር ዳርቻዎች ድረስ ያሉትን የንግድ መስመሮች በበላይነት የመቆጣጠር ፍላጎት ይኖራታል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ከኤምሬትስ አዲስ የኃይል ሚና ጋር ሊጋጭ ወይም ሊጣጣም ይችላል። ኤምሬት በሶማሌላንድ በርበራና በሌሎች አካባቢዎች ያላት ኢንቨስትመንት ኢትዮጵያ ከጎረቤቶቿ ጋር የምታደርገውን የጂኦፖለቲካ ግንኙነት በቀጥታ የመወሰን አቅም ይኖረዋል። ሌላው የሳውዲ መራቅና የፕሮክሲ ፍክክር ማብቃት ነው። ቀደም ሲል በአፍሪካ ቀንድ ላይ የሳውዲና ኤምሬት ተቀናቃኝ በግልጽ ይታይ ነበር። ሪያድ ዳርዳር ማለቷ ይህንን የሁለት ወገን ፍክክር ሊያስቀረው ይችላል። ቀጠናው ከአንድ ወጥና ጠንካራ የገልፍ ኃይል ጋር ከመገናኘት ይልቅ በአቡዳቢ ጋራ ብቻ የሚደረግ ጥብቅ ግንኙነት ላይ ሊያተኩር ይችላል። ይህ ደግሞ እንደ ግብፅ ያሉ ሀገራት በሳውዲ በኩል ያገኙትን የነበረውን ዲፕሎማሲያዊ ሚዛን ሊያሳጣቸው ይችላል። የጸጥታና የደህንነት ስጋቶችን ሽግግርም በዚህ አስተላለፍ እንመለከታለን። በመካከለኛው ምስራቅ የሚቀሰቀሰው ማንኛውም የኤምሬትና የኢራን ወይም ተላላኪዎች ግጭት በቀጥታ ወደ አፍሪካ ቀንድ ይሻገራል። ኤምሬት የሆርሙዝ ሰርጥን የመዝጋት ስጋት ካጋጠማት እንደ አማራጭ የምትጠቀመው በአፍሪካ ቀንድ ያሉ የባህር በር መተላለፊያዎችን ነው። ይህ ደግሞ ቀጠናውን ለታላላቅ ኃይል ወታደራዊ ፍክክር መድረክ ሊያደርገው ይችላል። በአጭሩ ይህንን ሐሳብ ስንቋጨው ኤምሬት እንደ አዲሷ የቀጠናው ፖሊሲ ብቅ ማለቷ ለአፍሪካ ቀንድ ሀገራት ሁለት ነገሮችን ይዞ ይመጣል። አንደኛው የልማት ዕድል ነው። ከፍተኛ የገንዘብ ፍሰትና የወደብ መሠረተ ልማት ግንባታዎች ይኖራሉ። በሌላ በኩል የሉዓላዊነት ስጋት ይገጥመናል። በሀገራት ውስጥ ጉዳይ ላይ የሚኖራት ተጽዕኖ ማደግና ከእሷ ተቀናቃኞች ለምሳሌ ከኢራን ወይም ቱርክ ጋር ሊፈጠር የሚችለው ግጭት ተጋላጭ መሆን ነው። ይህ አዲስ የኃይል ሚዛን ኢትዮጵያ ከባህር በር ጥያቄና ከታላቁ ህዳሴ ግድብ ዲፕሎማሲያዊ ፍላጎት አንጻር እንዴት ልትጠቀምበት ትችላለች ብላችሁ ታስባላችሁ? የኤምሬት ተጽዕኖ ለኢትዮጵያ ስትራቴጂካዊ ጥቅም ነው ወይስ ስጋት? በሌላ ጂኦፖለቲካል ትንታኔ ተመልሰን የምንመጣበት ጉዳይ ነው። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ጂኦፖለቲካል ትንታኔ ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ እንዲበዛ ተመኘን።